ቀዳማዊ ኃይለ ሥላሴና ዲፕሎማሲያቸው በቁመት 1 ሜትር ከ63 ሳንቲሜትር በመሆን አጭር ከሚባሉት ተርታ የሚሰለፉት ቀዳማዊ አፄ ኃይለ ሥላሴ እጅግ መልከ መልካም ሲሆኑ በእነዚያ በጣም ረጃጅም በሆኑት ክብር ዘበኞቻቸው መካከል ሲታዩ ግን የእሳቸው ግርማ ሞገስ ጎልቶ መታየቱ አስገራሚ ነበር። የ43 ዓመታት ረጅም ዘመን የንጉሠ ነገሥትነት አመራራቸው አልፎ አልፎ ከሚከሰቱ ችግሮች በስተቀር በአብዛኛው የተረጋጋና ሰላም የሰፈነበት ወቅት እንደነበር ይታወቃል። የውጭ ሀገር ከፍተኛ ባለሥልጣኖችን በመቀበል የልማት መሠረት ለመጣል በአብዛኛው ሕዝባቸው መካከል በመገኘት የተመራቂዎችን ልብስ ለብሰው የጦር መኮንኖችና የዩኒቨርሲቲ ተማሪዎችን በመመረቅ በዓለም አቀፍም ሆነ በአገር አቀፍ ስብሰባዎች ላይ በመገኘት ጋዜጣዊ መግለጫ የመስጠት ተግባሮቻቸው ከየዕለት ሥራዎቻቸው ውስጥ ጎልተው የሚታዩ ነበሩ። በኮሪያ ጦርነት ወቅት ወታደሮቻቸውን በተባበሩት መንግስታት ተልእኮ ስር ወደ ሩቅ ምስራቅ በማሰማራት የአሜሪካንን ወዳጅነት ለመሳብና የማይታመን ከፍተኛ ወታደራዊና ፖለቲካዊ ድጋፍ ለማግኘት ያደረጉት ስኬት የተሞላበት ዲፕሎማሲያዊ ተግባር እንዲሁ ከፍተኛ ነበር። በናይጄሪያ የእርስ በርስ ጦርነት ወቅት የፌዴራሉን ተወካዮችና የቢያፍራውን መሪ እዚሁ አዲስ አበባ ከተማ ውስጥ ሂልተንና ዋቢ ሸበሌ ሆቴል አስቀምጠው በእኩልነት በማስተናገድና በመዳኘት በተግባር ግን የቢያፍራን የመገንጠል ጥረት ለማክሰም አየር ኃይላቸውን መላካቸው አባትነታቸውንም ሆነ ፖለቲካቸውን በጋራ ለመጠበቅ የተጠቀሙበት ስልት ምዕራባውያን ፖለቲከኞችን የሚያስደንቅ ነበር። በናይጄሪያ የእርስ በርስ ጦርነት ወቅት የቢያፍራን መገንጠል የደገፉትን የጋናውን ክዋሜ ንክሩማንና የታንዛኒያውን ጁልየስ ኔሬሬን የራሳቸው እጅ እንዳልነበረበት ሁሉ ከፌዴራሉ መሪ ከጀኔራል ያኩቡ ጋዋን ጋር አዲስ አበባ ላይ ማስታረቃቸው እንዲሁም የቢያፍራን ጦርነት የመሩትን ኮሎኔል ኦዱሞጉ ኦጁኩን ወደ ሀገራቸው ናይጄሪያ ገብተው መኖር እንዲችሉ ጋዋንን ማግባባታቸው ልዩ የፖለቲካና የዲፕሎማሲ ችሎታ እንደነበር በወቅቱ ተመስክሮላቸዋል። የረጅም ጊዜ የነጻነት ታሪካችንንና ሌሎች ማግባቢያ ሐሳቦችን በዲፕሎማቶቻቸው በኩል በመከራከሪያነት አንስተው የአፍሪካን ኢኮኖሚክ ኮሚሽን ኢትዮጵያ ውስጥ ባደራጁ በ5 ዓመታት ጊዜ ውስጥ የአፍሪካን ድርጅታዊ ምስረታ አፍሪካዊነትን ወደ አፍሪካ ምድር ይዞ ከገባውና የአፍሪካን አንድነት በጠንካራ አለት ላይ ለማቆም የተባበረች አፍሪካን በአንድ መንግስት፣ በአንድ ፓርላማና በአንድ መሪ ዩናይትድ ስቴትስ ኦፍ አፍሪካ በሚል ለማዋቀር ካሰበው ዕውቁ ፖለቲከኛ ከጋናው ክዋሜ ንክሩማህና የአረቡም የእስላሙም የአፍሪካዊ መሪ እኔ ነኝ ብሎ በበላይነት ስሜት ከተወጠረውና የዓለምም ህብረተሰብ ይሁንታ ካገኘው ከግብፁ መሪ ከጋማል አብደል ናስር ጠንካራ መንጋጋ ምርጥ ኢትዮጵያውያን ዲፕሎማቶችን አሰልፎ በመንጠቅ የአፍሪካነት ድርጅትን አዲስ አበባ ላይ በዕድሜ ልክነት እንዲመሰረት ማድረጋቸው ቀዳማዊ ኃይለ ሥላሴ ለዚች ሀገርና ለዚህ ህዝብ ባለውለታ ነበሩ። ቀዳማዊ ኃይለ ሥላሴ ለየት የሚያደርጋቸው ታዲያ ይሄ ሁሉ ሲከናወን የበላይነትም ሆነ የበታችነት ስሜት የሚያሳይ የባህሪ መለዋወጥ አለማሳየታቸው ሲሆን ከሁሉም በላይ ግን ዘርፈ ብዙ ሙያተኛ ሚኒስትሮችንና አማካሪዎችን መምረጣቸውና ማድመጣቸው ነበር።